ብታምኑም ባታምኑም እነዚህን ምግቦች ክርስቲያኖ ሮናልዶ አይመገብም። ይገርማል። ግን አንደኛው ኮካ ኮላ እነዚህን ምናምን ጠጥቶም ሊያውቅ ይችላል፣ አላውቅም፣ ግን አይጠጣቸውም። አይገርም? እኛ ካገኘን ይው እኮ ነው የምናደርገው። ሁለተኛው ደግሞ ገርሞኛል። ፕሮሰስ ሚት ምንድን ነው? እኔ አልገባኝም። ፕሮሰስ ሚት ምንድን ነው? ፕሮሰስ ሚት አይመገብም። እንደዚህ አይነት ምግቦች ማለት ነው አይመገብም። ለክርስቲያኑ ነው፣ ለእኛ አይደለም። ይሄን ሶስተኛው ደግሞ ማክዶናልድ ገብቶ አያውቅም። እዛ ያሉ ምግቦችን አይበላም። ባይዘዌ ማክዶናልድ ያለ ምግብ በጣም ብዙ ሰዎች ሪኮመንድ አያደርጉት። ግን እኛ ምን ባይዘዌ ውጭ ሀገር ላይ ድሃ ስንሆን የምንሄድበት ቦታ የት ነው? ማክዶናልድ። ምን ሆናችሁ ነው? ቀጣዩ ደግሞ ክራንች ነው። ክራንች ምን እንደሆነ አላውቅም። ኮሜንት ላይ እስኪ ካወቃችሁ። ሌላኛው ነገር ሹገር። እናንተ ስኳር እንወዳለን እኮ ይጣፍጠናል ምናምን፣ እሱ ግን በፍጹም ንክቻ አያደርግም ብሮ። ስኬታማ የሆነው ለዚህ ነው። የሚጣፍጡ ነገሮችን አይመገብም። በህይወታችን አንዳንዴ ይጣፍጣሉ ብለን የምናደርጋቸው ነገሮች ህይወታችንን ሲያበላሹ እናያለን። ይህንን ከማድረግ ብንቆጠብ ሰክሰስፉል መሆናችን አይቀርም። ሌላኛው ደግሞ ፋስት ፉድ እንደ ኢትዮጵያ ውስጥ ከፍቼ ቢያዋጣ ምናምን ብለን የምናስበው ስራ ነው። እሱ ግን መጥቶ ሊበላልን አይችልም። ፋስት ፉድ ያላችሁ ሰዎች ክርስቲ መጥቶ ሊበላላችሁ አይችልም መቼም። ያው እኔን ከጋበዘኝ ግን እወጣለሁ። ፋስት ፉድ የምትወዱ ሰዎች ላይክ፣ ፎሎ፣ ሼር አድርጉኝ። ይመቻች። ሌላኛው ኑድልስ ባይዘዌ እኔም አልወድም። እኔም ኑድልስ አልወድም። ክርስቲም አይወድም። ምን ማድረግ ይቻላል እንግዲህ። ተገጣጠመ ይላል፣ ያስጠላል። ሌላኛው አልኮል። በሰውነት ውስጥ ያለው የአልኮል መጠን ብታምኑም ባታምኑም 0% ነው። የእናንተ ውስጥ ሰውነታችሁ ውስጥ ያለው አልኮል መጠን ስንት ነው? እኔ ውስጥ ስንት ይመስላችኋል? ገምቱ እስኪ፣ ይህን ኮሜንት ላይ ጻፉልኝ። ሌላው ደግሞ ፒዛ። አንተ ነገር ግን እውነት ነው እንዴ? ፒዛ የምር አይበላም? በኪዳነ ምሕረት ባይዘዌ ትላንትና ኪዳነ ምሕረት ነበረ። የሆነ ኮስሞቲክስ ቤት አለኝና የኮስሞቲክስ ቤት የሚገኘው እንጦጦ ኪዳነ ምሕረት ወረዳ 4 አጠገብ ጋር ነው የሚገኘው። መታችሁ መውሰድ ምናምን ትችላላችሁ። እንዳትጨናነቁ፣ ፈታ ዘና በሉ። ይመቻችሁ። ሌላኛው ያው ጨርሰናል። የቀጣይ ቪዲዮ ምን ልስራላችሁ? ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።